መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው፣ መሞት አይቀርም። ብትሳደብ፣ ክፉ ብትናገር፣ ልከበር ብትል፣ ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች ላይ ሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ አድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። እግዚአብሔር ሲናገር እንዴት መስማት አይናፍቅም ክርስቲያኖች? ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረተር ድምጽ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱም ያሳየነውን የእምነት ማነስ የምግባር ጉድለት አይቶ እንዳላየ በይቅርታ ይቅር እያለን ያቆየን እዚች ቅድስት ቤተክርስቲያን ደጅ እንድንሰበሰብ የፈቀደልን የረዳን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ትምህርታችንን የምንማር ይሆናል። ሁላችሁም ባላችሁበት አረፍ ብላችሁ ተረጋግታችሁ ተሰሙ ታደምጡ ዘንድ አደራ ለማለት ወዳለው። አምላካችን ልዑል እግዚአብሔር በጉባኤያችን መሃልም ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። እንዲህም እያለም በምሳሌ ብዙ ነገራቸው። እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ ዳር የወደቀ ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይም የወደቀ ዘርም ነበር። ለመሬትም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በእሾህ መካከልም የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው፣
አጣበቀውም። በመልካም ምድር ላይም የወደቀ ዘር ነበር፣ ፍሬም ሰጠ። 100 ያፈራ ነበረ፣ 60 ያፈራ ነበረ፣ 30 ያፈራ ነበረ። ጆሮ ያለው መስማትን ይስማ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በዚህ ቃል መነሻነት ነው የዛሬውን ትምህርታችንን የምንማረው። በድጋሚ በጉባኤያችን ተገኝቶ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል በሐዲስ ኪዳን ተጽፈው ከሚገኙ የመጀመሪያው ወንጌል ተብሎ ከሚጠራው መካከል አንዱ ሲሆን ከአራቱ ወንጌላት ደግሞ መካከል አንዱ ተብሎ ይጠራል። እነዚህ አራቱ ወንጌላት የሚባሉት በሐዲስ ኪዳን መጽሐፍ መጀመሪያ ላይ የምናገኛቸው የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል በዋነኝነት የሚያወሩትና የሚያስተምሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት የፈጸማቸውን የእጆቹን ተአምራትና በመጨረሻም ለድህነት ዓለም ሲል ራሱን ቤዛ መስዋዕት አድርጎ አሳልፎ እንደሰጠ በስፋት የጻፉልን መጻሕፍት ናቸው። አባቶቻችን እንደሚያስተምሩን እነዚህን አራትን ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱ ወንጌላውያን እንዲጻፉ የፈለገበት ምክንያት አለው። ታሪኩ አንድ ከሆነ የሚናገሩትም ተመሳሳይ ስለ ኢየሱስ ክርስቶስ ከሆነ ለምን አንድ መጽሐፍ ወይንም ደግሞ ለምን አንድ ጸሐፊ ብቻ ያንን አልጻፈውም ብሎ ሰው ሊጠይቅ ይችላል። በነገራችን ላይ የክርስቶስ ታሪክ የተጻፈባቸውን አራቱን ወንጌላት አራቱ ከሚጽፉት ለምን አንዱ አልጻፈውም ብሎ መጠየቅ ማለት ለምን ብሉይ ኪዳን 46 መጽሐፍ ሆነ ሁሉንም በአንድ ለምን አልጻፈልንም ብሎ እንደመጠየቅ ያክል። እግዚአብሔር ብዙ ጸሐፍትን፣ እግዚአብሔር ብዙ አገልጋዮችን እየመረጠና እየጠራ የሚያስመጣው በአንድ ሰው ሁሉንም ነገር ማስደረግም ማድረግም ከብዶት አይደለም። እንኳን በሰው ይቀርና በቅዱሳን መላእክትም ማድረግ ይችላል። መላእክትና የሰው ልጆች ባይኖሩ ደግሞ ብቻውን ያለኛ የነበረ አምላክ ነው፣ ማድረግ የሚሳነው አይደለም። ስለዚህ እግዚአብሔር አምላክ የማድረግ መሳኑ አይደለም፣ ወይም እሱ ስላቃተው ነው ተብሎ አይነገርም። ወንጌላውያን አራት ሆነው ተካፍለው መጻፋቸው ከብዙ ምክንያቶች አንዱ ወንጌላውያን አራት ሆነው የመጻፋቸው ምክንያት ተደራሽ ሆነው የተጻፉት አድራሻዎቻቸው የተለያየ ስለሆነ ነው። ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም ታሪካቸው ስለ ኢየሱስ ክርስቶስ ይሁን እንጂ መዳረሻቸው አድርገው የጻፉት ሕዝብ ግን የተለያየ ነው። ለምሳሌ ቅዱስ ማቴዎስ ወንጌሉን የጻፈው በመዳረሻ ለኛ ደርሶ አሁን እናነበዋለን እንጂ እሱ መጀመሪያ ዓላማውና ምክንያተ ጽሕፈት አድርጎ የጻፈው ለአይሁድ ነው። ሱባኤ ለተነገረላቸው፣ ትንቢት ለተነገረላቸው ለነዛ ሕዝብ ክርስቶስ ይመጣላችኋል ተብሎ ለተነገረላቸው ለእስራኤላውያን የጻፈው። አጻጻፉ፣ የሚያነሳቸው ታሪኮች፣ የሚያወራባቸው ያነጋገር ዘይቤዎችና ለዛዎች በሙሉ ቅዱስ ማቴዎስ ወንጌሉን የጻፈው ለነሱ እንደሆነ ያስታውቃል። ማቴዎስ ለሕዝቡን የጻፈው ማለት ነው። ቅዱስ ማርቆስ ወንጌሉን የጻፈው ለአሕዛብ ነው። የማርቆስ ሀገረ ስብከቱ እንደምናውቀው በዋነኝነት ግብጽ እስክንድሪያ ናት። ቅዱስ ማርቆስ ሀገረ ስብከቱን ለማገልገል ወደዛች ከተማ ሲገባ መጀመሪያ የግብጽ ሀገርና ሕዝብ በሙሉ ያመልኩት የነበሩት ጣዖት አምልኮ ነው። ስለዚህ ለነሱ ተብሎ የተጻፈና ለነሱ ዓላማ ተደርጎ የተደረሰ ወንጌል ነው። ቅዱስ ሉቃስ ወንጌሉን የጻፈው ለግለሰብ ነው። እየሰማችሁ ነው። ቴዎፍሎስ ተብሎ ለሚጠራ ሰው ነው ቅዱስ ማርቆስ ወንጌሉን የጻፈው። የከበርክ ቴዎፍሎስ ወይ ብሎ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይናገራል። ከሌሎች ቦታዎች ከሌሎች ሰዎች ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ላይ ያረገውን ነገር በሙሉ ሰምተሃል። ነገር ግን እኛ ራሳችን አብረነው የዋልን ያደርን ተማሪዎች ይሆን ደግሞ እኛ እንድንጽፍልህ ግድ ስለሆነ ጻፍኩልህ ይለዋል። በነገራችን ላይ ቅዱስ ማርቆስ የመግቢያ ኃይለ ቃል ወይንም ደግሞ የመግቢያ መልእክቱ ለሁሉም ወንጌላት ያገለግላል። እየሰማችሁ ነው። ለሁሉም ወንጌላት ያገለግላል። ምን ማለት መሰላችሁ? ወንጌላውያኑ ወንጌልን የጻፉላቸው ሕዝቦች በአንድም ይሁን በሌላ መንገድ ስለ ጌታችን ስለ ኢየሱስ ክርስቶስ መኖር ህልውና ሰምተው ሊሆን ይችላል። ስለሱ ተነግሮም አዳምጠው ሊሆን ይችላል። ወንጌላውያን ግን ምንድነው እያሉን ያለው? ሳትሰሙ ቀርታችሁ የጻፍንላችሁ ብቻ አይደለም፣ ሳታዩ ቀርታችሁም እያስተማርናችሁም ላይሆን ይችላል፣ ሰምታችሁም አይታችሁም ሊሆን ይችላል። ግን
የሰማችሁትና ያያችሁት ነገር ግን ልክ መሆን ስላለበት የተረጋገጠና የተመለከታችሁት ነገር እውነት መሆን ስላለበት እኛ ራሳችን አስረግጠን ጻፍንላችኋል። አንድ ሰው እንኳን ተነግሮትና ሰምቶት በሩቅ የሆነ ነገር በአይኑ እንኳን የራቀ ነገርን ሲመለከትና እየቀረበ ሲመጣ ያለው መረዳት በጣም የተለያየ ነው። ለምሳሌ አንድ የምታውቁት ሰው በጣም ለአይናችሁ ከሩቅ ሆኖ ሲመጣ ስታዩት መልኩን ማየት ትችላላችሁ? አትችሉም። መልኩን የማታዩት መልክ ሳይኖረው ቀርቶ ሳይሆን ግን ለአይናችሁ መታየት እንዳይችል ምን አድርጎ ስላለን? ርቆ ስላለን። እየቀረበና እየቀረበ ሲመጣ ግን ያ ከሩቅ ሆኖ ብዙም ልትገልጡት ያልቻላችሁት ሰው እየተጠጋ ሲመጣ ምን እየተደረገ ይመጣል? እየታወቀ መልኩ እየተረዳ ስሙ ማንነቱን በደንብ እየታወቀ ይመጣል። የወንጌል ጽሕፈት ማለት ይሄ ነው። ለሰማችሁት ሰዎች ጥሩ፣ ለናንተ ከሩቅ ሆናችሁ አይታችሁት በድንግዝግዝ ሌላ እርሱን የሚመስል ደግሞ መጥቶ ግራ እንዳያጋባችሁ እርግጠኛ መሆን እንድትችሉ ነው የጻፍንላችኋል። ጭራሽ ደግሞ ሰምታችሁት ለማታውቁት ጭራሽ ደግሞ ስለሱ ማንነቱም ደግሞ እማታውቁ ካላችሁ ደግሞ ይሄ የመጀመሪያ ምንጫችሁ ይሁን ለማለት ነው። ስለዚህ ወንጌላውያን ራሳቸውን ችለው ለተለያየ ምክንያት ነው የጻፉት። ሉቃስ እንዳልኳችሁ ለሰው ነው የጻፈው አልን። ቅዱስ ዮሐንስ ደግሞ ለሰውም ለሀገርም ለሕዝብም ሳይሆን እርሱ ደግሞ የጻፈው ከምክንያተ ጽሕፈቱና ከአጻጻፍ ስልቱ አባቶቻችን ሲያስተምሩ በቤተ ክርስቲያን ላይ ለተነሱ ጥያቄዎች መልስ ለመስጠት እንዲመች አድርጎ ነው ወንጌሉን የጻፈው። ለዛ ነው ዮሐንስ ወንጌላዊ ወንጌሉን ሲጽፍ ከሌሎቹ ወንድሞቹ ዘግይቶ ነው የጻፈው። ሌሎቹ ወንጌላውያን የጻፉትን ወንጌል የማንበብ ዕድል ነበረው፣ የማቴዎስን፣ የማርቆስና የሉቃስን። እነሱን አንብቦ ማጽናት የሚገባውን ትምህርት እያጸና እነሱ ደግሞ ጠቅሰውት ያላለፏቸውን ሐሳቦችና ታሪኮች ደግሞ ወንጌላት የተጻፉላቸው ሕዝብ የተለያየ ስለሆነ አንድ ሰው ሁሉን ነገር ከሚያደርገው እግዚአብሔር ባወቀ አራት የተለያዩ ጸሐፊያን ለአራት የተለያዩ ዓላማዎች ተጠቅሞ እንዲጽፉ አደረጋቸው። ሁለተኛው ስለ ወንጌል ወደ ውስጥ ገብተን ገና ከመማራችን በፊት ማወቅ ያለብን ወንጌላትን ክርስቲያኖች መረዳት፣ ማወቅ፣ መማር ያለባቸው አራቱንም አንድ አርገው ነው። እስኪ አራቱንም በሉ እንጂ እንደ ስንት አርገው? እንደ አንድ አርገው። ምን ለማለት ነው? አንድ ሰው አንድ የወንጌልን ምዕራፍ ወይንም ደግሞ አንድ የማቴዎስ ወንጌልን ስላነበበ ብቻ ሙሉ በሙሉ ማወቅ የሚገባበትን አውቋል ተብላ ቤተክርስቲያን አትናገርም። የማርቆስንም የሉቃስንም የዮሐንስንም እንደዛው ነው። መናበብም ጭምር ያለበት አራቱም ወንጌል አንድ ላይ ሆኖ ነው። ቅዱስ ዮሐንስ አፈወርቅ የወንጌላትን አብሮ ያላቸውን ህብረት ወይንም ደግሞ ያላቸውን ስምምነት ለማስረዳት በስዕል ይመስለዋል፣ በሰው ልጅ ሰውነትም ይመስለዋል። ለኛ ቅርብ እንዲሆን በእኛ በሰው ልጅ ሰውነት እንዴት መስሎ እናስተማረው ልንገራችሁ። አሁን ለምሳሌ እኔን እየሰማችሁ ነው? አሁን ለምሳሌ እኔን ለአራት ከፈላችሁ ሞቻለሁ ወይንም ደግሞ በህይወትም እያለሁ በቢላ ለአራት ከፈላችሁ። ለምሳሌ ለአራት የከፈለኝ ሰው እጄን ብቻ ይዞ ስለኔ ማውራት ይችላል እንዴ? ቀላል ጥያቄ እኮ ነው፣ አትጨነቁበት። እጄን ብቻ ይዞ ስለመላው አካላቴ ማውራት ይችላል? ጥሩ። ጭንቅላቴን ብቻ ይዞ ስለመላው አካላቴ ማውራት ይችላል? እግሬንስ ይዞ ስለ እግሬ ብቻ ነው ወይስ ስለመላው አካላቴ ማውራት ይችላል? አይችልም። ማውራት የሚችላቸው ነገሮች አሉ። በነገራችን ለምሳሌ ቀኝ እጄን የያዘ ሰው ስለምኔ ማውራት ይችላል? ስለ ቀኝ እጄ ማውራት መብቱ ነው። ስለ ቀኝ እጄ ሲያወራ ልክ አይደለህም ልትሉት አትችሉም። ጭንቅላቴንም የያዘው ሰው ስለ ጭንቅላቴ ማውራት መብቱ ነው። እግሬንም የያዘው ሰው ስለ እግሬ ማውራት መብቱ ነው። ግራ እጄንም የያዘው ስለ ግራ እጄ ማውራት መብቱ ነው። ነገር ግን ሁሉም ስለኔ ማውራት የሚፈልጉ ከሆነ አራቱም ምን መሆን አለባቸው? አንድ መሆን አለባቸው። ተሰብስበው መምጣት አለባቸው። ወንጌል ማለት እንደዛ ነው ይላል ቅዱስ ዮሐንስ አፈወርቅ። ብቻቸውን ብታነቧቸው ትርጉም ይሰጣችኋል፣ ይገባችኋል። ነገር ግን አራቱንም አናባችሁ አንድ ላይ ግን ብትረዷቸው ሙሉ የሆነ ስዕል፣ ሙሉ የሆነ ሊገባቸው የሚያስፈልገውን መልእክት ያስተላልፋሉ አለ። ለዛ ነው ቅዱስ ወንጌልን ቤተክርስቲያን ማቴዎስን ብቻ ለይታ አታስተምርም። ማርቆስንም፣ ሉቃስንም፣ ዮሐንስንም አንድ ላይ አራቱንም ወንጌል ሰብስባን የምታስተምር። ሶስተኛው ስለ ወንጌል ማወቅ ያለብን ደግሞ ቁም ነገር ክርስቲያኖች ምን መሰላችሁ? ወንጌል የተጻፈ መጽሐፍ አይደለም። መጀመሪያ ይሄን በደንብ አድርጋችሁ አዳምጡ ባካችሁ።
ወንጌል መጀመሪያ ተጽፎ እንደ መጽሐፍ መልክ ለኛ ከመድረሱ በፊት የተኖረ ነው። ምን ያደረገ ነው? የተኖረ ነው። እኛ ጋር የደረሰው ክርስቶስ ኖሮት ነበረ የሚል ምስክርነት ነው። ክርስቶስ እኛ የምናነበውን ቃለ እግዚአብሔር እኛ እንዲህ ብሎ አስተማረ የምንለውን ነገር በጊዜው እያደረገው ነበር። እየሰማችሁ ነው? በጊዜው አድርጎታል። በጊዜው ፈጽሞታል። በጊዜው ያደረገውንና የፈጸመውን ነገር ነው ወንጌላውያኑ አድርጎታል፣ ፈጽሞታል እያሉ የሚጽፉልን። ለዛ ነው አባቶቻችን ወንጌል ከመነበቡ አስቀድሞ የተኖረ መጽሐፍ ነው ይላል። ለዛ ነው ክርስቲያኖችም ጭምር ቅዱስ ወንጌልን በተለየ ክብር ማዳመጥ እንዳለባቸው የሚሰሙትንም ለመኖር ያቅማቸውን እንዲሞክሩ የሚደረገው ቤተክርስቲያን ውስጥ ያሉ ክርስቲያኖች በሙሉ የእግዚአብሔርን ቃል የሚሰሙት ያላቸውን አለማወቅ ለመቅረፍ ብቻ አይደለም፣ መኖር ያቃታቸውንም መንፈሳዊ ሕይወት ለመኖር ነው። አኗኗራችንን ግን ስታዩት ለምንድነው ወንጌል የምትማሩት ተብለን ብንጠየቅ ምናልባት አብዛኞቻችን የማናውቀውን ለማወቅ ነው እንጂ ያልኖርነውን ለመኖር አይደለም። እየሰማችሁኝ ነው? ያልኖርነውን ለመኖር ነው ግን ሰው ወንጌል የሚማረው። ክርስቶስ ለዛ ነው እንዳልኳችሁ ወንጌሉን ጽፎ ከማስተማሩ ከማጻፉም አስቀድሞ መጀመሪያ ኖሮን ያሳያችሁ። እኔ እንዲህ እንደሆንኩኝ እናንተ ሁኑ፣ እኔ እንዲህ እንዳደረግኩኝ እናንተ አድርጉ እያለን። ለምሳሌ ክርስቶስ የዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ የመጨረሻው ራት ላይ ማለት ነው ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ወገቡን በመታጠቂያ ጨርቅ ታጥቆ የደቀ መዛሙርቱን እግር ዝቅ ብሎ ማጠብ ጀመረ። ስሙ በደንብ እያንዳንዳቸውን ማጠብ ጀመረ። እያንዳንዳቸውን አጥቦ ቅዱስ ጴጥሮስንም ከተከራከረው በኋላ ካጠበው በኋላ ምንድን ያለው? እናንተ ጌታና መምህር ነህ ትሉኛላችሁ። እውነት ነው፣ ጌታም ነኝ መምህርም ነኝ። እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ያጠብኩኝ ከሆነ እናንተም እርስ በርሳችሁ ተጣጠቡ አለ። ቀጠለና ምን አለ? ማንም ከእናንተ መካከል ታላቅ ሊሆን የሚፈልግ ቢኖር ራሱን ዝቅ ያርጋል። አሁን ክርስቶስ ይሄንን ድርጊት ይሄንን ንግግር አብሮ ነው እንጂ ያደረገው ድርጊቱን ሳይፈጽም እግራቸውን ሳያጥብ ከነሱ እግር ስር ዝቅ ሳይል ከናንተ ማንም ታላቅ የሚፈልግ ቢኖር ራሱን ዝቅ ያርግ ብሎ አልተናገረም። መጀመሪያ ድርጊቱን አደረገ። ድርጊቱን እያደረገ ደግሞ ስብከቱንም ሰበካቸው። አያችሁ? ስለዚህ ወንጌል የሚሰበክ አይደለም ማለት ነው፣ ከመሰበኩም ባለፈ የሚኖርም ጭምር ነው። ወንጌልን ክርስቲያኖች እንዲኖሩት እንዲሰሙትም ጭምር ነው የሚፈለገው። ለዛ ነው አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ያ ነው ቤተክርስቲያን ውስጥ እንዲቀረፍ ቤተክርስቲያን ውስጥ ያለን ክርስቲያኖችም ጭምር እንድንስተካከል የሚፈለገው። ለዛ ነው ቃለ እግዚአብሔር የሚሰማ ብቻ አይደለም የሚኖር ነው። ቃለ እግዚአብሔር ከንፈር የሚመጠጥበት ብቻ አይደለም፣ ሲደንቅ ተብሎ የሚደነቅ ብቻ አይደለም፣ እውነት የሚኖር ነው። ክርስቲያኖች አሁን እኛ ጆሮአችን ላይ የቀረውን ክርስትና ጆሮአችን ላይ አዳምጠን ያስቀመጥነውን በልባችን ጓዳ ላይ ይሄ እኮ የእግዚአብሔር ቃል ነው ያልነውን መኖር ብንጀምር፣ እውነቴን እንምላችሁ እውነት ክርስቲያኖች መስለን መመላለስ ብንጀምር ምንም አይነት ቋሚ የሆነ ሰባኪ ራሱ ያስፈልገን። ቅዱስ ዮሐንስ አፈወርቅ ለዛ ነው በዕብራውያን ለነበሩት ክርስቲያኖች ሲያስተምር ምን ብሎ ይናገር ነበረ? የወንጌላውያን ሰባኪያን ብዛት፣ መጽሐፍትን የሚተረጉሙላችሁ መምህራን ብዛት ስትመለከቱ እዘኑ ይላል። እየሰማችሁ ነው? እዘኑ። ምክንያቱም እናንተ የተሰበከላችሁን መኖር ብትችሉ ኖሮ ይሄን ያክል ሰባኪ ባልቆመ ነበረ፣ ይሄን ያክል ዘማሪም ባልኖረ ነበር። ሁላችሁም የሚነበብና የተስተካከለ አይነት ሕይወታችሁ ይኖራችሁ ነበር አለ። እግዚአብሔር ይህንን ሕይወት ለሁላችን ይስጠን። የምንሰማውን መኖር ካልቻልን፣ የምናደምጠውንም ለመኖር ካልሞከርን ክርስቲያኖች መስማት ራሱ ዕዳ በደል እንደሆነ ታውቃላችሁ። ማዳመጥ ራሱ ዕዳ በደል እንደሆነ ታውቃላችሁ። ይሄንን ስላችሁ መቼም ቃለ እግዚአብሔር መስማት አቁሙ ለማለት አይደለም። ዜና አበው ላይ አባ መቃርስ እየተባለ የሚጠራ በጣም ትልቅ አባት አለ። በረከቱ ለሁላችን ትድረሰን። መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ በጣም በትህርምትና ከእግዚአብሔር ጋር የተጣበቀ ሕይወት ስለነበረው መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ ራእይ ያሳየው ራእይ ምንድነው? ሲኦልን ያሳየው። ሲኦል ውስጥ የተለያዩ የሚቃጠሉ ነፍሳትን አየ። መቃርስ አዘነ፣ በጣም አለቀሰ።
በምን አይነት መንገድ እነዚህ ነፍሳት ምህረትን ሊያገኙ እንደሚችሉ ለመነ። እግዚአብሔር ምን አለው? ከመጀመሪያ ምህረቱን ከመለመን በፊት እስኪ ማን እየተቃጠለ እንደሆነ መጀመሪያ ተመልከታል። እና ሲመለከት የሲኦል እሳት የበላዩ አካል ላይ እየተቃጠሉ የነበሩት የማያምኑ ሰዎች ናቸው። ልብ ብላችሁ ስሙ፣ የማያምኑ ሰዎች ናቸው። መሃል ላይ እየተቃጠሉ ያሉት ደግሞ ክርስቲያኖች ናቸው። ሶስተኞቹ እየተቃጠሉ የሲኦል ጥልቁ እሳት ላይ እሳቱ ያለበት ቦታ ላይ ብላችሁ ተረዱት። በጣም እየበገኑና እየተቃጠሉ ግን ያሉት ክርስቲያኖች ሆነው የሰሙትን ወንጌል መኖር የከበዳቸው ናቸው። እና መቃርስ አዘነ። እንዴ መስማት ዕዳ በደል አለው ማለት ነው እንዴ ብሎ በጣም ከፈው። እንዴ ምን አለ ይሄንን ሁሉ ነገር ባልሰማን ኖሮ ታዲያ ባላዳመጥን ኖሮ ታዲያ ሲለው እግዚአብሔር ምን አለው? ይሄንን ያሳየው የሰማኸውን ቃለ እግዚአብሔር እንደሚፈረድብህ አውቀህ ባለማድረግህም እንደምትጠየቅበት ተረድተህ እንድትኖረው ነው እንጂ ቃለ እግዚአብሔር እንዳትሰማ ፈልጌ አይደለም ማለት። አሁን ለኛ ግን ሲኦል ውስጥ በጣም የሚቃጠል የሚመስለን ማለት እማያምኑት አይደል? በቃ ከቤተ ክርስቲያን የወጡት የካዱት እነሱ ብቻ አይደሉም። እኛ ሰምተን የሰማነውን ለመኖር የማንችል አርጉ ያለችንን ቤተ ክርስቲያን ድምጿን ሰምተን ከመዳመጣችንና ከመስማታችን የተነሳ የለመድነው ሰዎች እኛ ነን በደንብ የምንጠየቅበት። ስለዚህ ክርስቲያኖች አስተውሉ። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። ከትላንትና ወዲያስ ምን አስተምሮኝ ነበረ? ነገስ ምን ሊያስተምረኝ ይችላል ብሎ ክርስቲያን በዙሪያው እግዚአብሔር እንዴት ሊናገረው እንደፈለገ በደንብ ልብ ማለት አለም። ለዛ ነው ክርስቶስ የሚገርማችሁ ከ30 ዓመቱ ከተጠመቀ በኋላ 40 ቀንና 40 ሌሊት ገዳመ ቆሮንቶስ ነው የቆየው። ከዛ ቆይተው በኋላ የመጀመሪያ ስራው ያደረገው ደቀ መዛሙርቱን መርጦ ማስተማር። ብዙ ነገር ማድረግ ይችል ነበር። ረጅሙን ሰዓት ክርስቶስ ሲያጠምቅ አልነበረም። ልብ ብላችሁ ስሙ። ረጅሙን ሰዓት ቁጭ ብሎ ቤተሳይዳ አላገኘነውም። ቤተሳይዳ የመጣው አንድ ጊዜ ነው፣ እርሱም መጻጉዕን ሊፈውስ ነው። ረጅሙን ሰዓት ያለውን የህይወቱን የመጨረሻዎቹን 3 ዓመታት ክርስቶስ በየቦታው እየዞረ ሲያስተምር ያየነው። አያችሁት? ለቃለ እግዚአብሔር አምላካችን ራሱ የሰጠውን ቦታ ብዙ ቦታዎች ላይ መገኘት ይችል ነበር እኮ። ሹማምንት ካሉበት ቦታ አልተቀመጠም። ባለሀብቶች ካሉበት ቦታ ላይ ተቀምጦም አልነበረም። ብዙ ቦታዎች ላይ እየዞረ ያስተምር ነበር። ሰው ግን ዛሬ በደንብ የሚገርማችሁ ለቃለ እግዚአብሔር ያለው ቦታና ለሌሎች ነገሮች ያለው ቦታ በጣም የተለያየ። እግዚአብሔር ሲናገር እንዴት መስማት አይናፍቅም? ክርስቲያኖች ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረተር ድምጽ እኮ ነው። ክርስቶስ እኮ ተነስ ያለው እንደ ሌሎች ፈዋሾች አልጋውን ሌላውን ነገር ደግፎ አይደለም፣ በቃሉ ብቻ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። ለዛ ነው ቤተክርስቲያንም ወንጌል ሲነበብ አስተውላችሁ ከሆነ ሌሎች ቀድመው ከሚነበቡት መልእክታት በተለየ መልኩ ክብሩ ከፍ እንዳለ እንድናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ ትላለች። እስኪ ቆማችሁ ስሙ በሉ እንጂ ድገሙት። አሁንም ድገሙት። እናንተ ምን አድርጋችሁ ነው እየሰማችሁ ያላችሁት? ቆማችሁ ስሙት ማለት በቅዳሴው ወቅት ላይ አንድም በአካለ ስጋ ደክመው ላሉ ወንድም እህቶቻችን እባካችሁ ቁሙ፣ ለዚች ቅጽበትና ለዚች ሰዓት እንኳን ቆማችሁ የንጉስ መልእክት ነው። ምድራዊ ንጉስ ጽፎት ቢሆን ኖሮ ከተቀመጣችሁበት ተነስታችሁ ወገባችሁን አደግድጋችሁ ምን አለ ብላችሁ ትሰሙ ነበር። እግዚአብሔር የነገስታት ንጉስ ነው። የላከላችሁ ለስጋችሁ ጥቅም ያለ ብቻ ደብዳቤ አይደለም፣ ለነፍሳችሁ ድህነትም ያለ መልእክት ነው። ቆማችሁ ስሙ ትላለች። ሁለተኛስ ቆማችሁ ስሙ የሚባሉት እኮ የተቀመጡት ብቻ አይደለም፣ ለቆሙትም ጭምር ነው። ህሊናችሁ የተበተነ ህሊናችሁ ሳይሰበሰብ የትም ቦታ ላይ እየረገጠ ያለውን ህሊናችሁን አቁሙት። እዛው ያለበት ቦታ ላይ ያዙት። እየሰማችሁት ያለውን ቃል እግዚአብሔር ቆማችሁ ስሙ ማለት ህሊናችሁን ሰብስባችሁ አዳምጡ ማለት ነው። ይሄ እኮ አዋጅ ነው ክርስቲያኖች። ሌሎቹን መልእክታት ስናነብ እኮ እንደዛ አላልም። ለወንጌል ግን ያለውን ክብር አያችሁት? በጣም ትልቅ ቦታ ነው የሚሰጠው። ስለዚህ ክርስቶስ 3 ዓመት ሙሉ በተለያየ ቦታ ላይ እየዞረ አስተማረ። እኔ አሁን ያነበብኩላችሁ የክርስቶስ ትምህርት ማለት ካስተማራቸው የምሳሌ ትምህርቶች መካከል የመጀመሪያው ነው።
በእርግጥ የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ላይ ክርስቶስ በምሳሌ አስተምሯል። በምሳሌ እየመሰለ ተናግሯል። የሰማይ አዕዋፋትን ተመልከቱ፣ እንዲሁም የምድርንም አበቦች ተመልከቱ እያለ በምሳሌ አስተምሯል። ወጥ የሆነ ምሳሌ ያስተማረው ከነትርጉሙ ግን ለመጀመሪያ ጊዜ በዚህ ትምህርት ላይ ነው። ክርስቶስ ይሄን ያስተማረውን ትምህርት ከመረዳታችን በፊት የነበረበትን ሁኔታ እንመለከት። ምን ይላል ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም በቤት ውስጥ ነበረ ይላል። እስኪ ኢየሱስም በሉ። እማስብላችሁ ክርስቲያኖች ቤት ገብተን ላልናነበው ስለምንችል ይሄን ወንጌል ሲባል ብንለው አይሻልም ወይስ ገብታችሁ ታነቡታላችሁ? ካላነበብነው እንበላ፣ ከዛ በኋላ ደግሞ ቤት ገብተን እናነበዋለን። ስላላነበብነው እንድትሸማቀቁ አይደለም፣ ግን በር ከፍተን ደግሞ አብረን ማለት ከቻልን ቤት ገብታችሁ ለማንበብ አይከብድም። እስኪ ኢየሱስም በሉ ቤት ውስጥ ነበረ። አው ኢየሱስ ቤት ውስጥ ነበረ። ክርስቶስ ቤት ውስጥ ነበረ ማለት የሚያስተምርበትን አቅጣጫ፣ ቦታ፣ ስፍራ ለመናገር አይደለም። ምክንያቱም ክርስቶስ የማያስተምርበት ቦታ የለም። ተራራም ላይ ያስተምራል፣ ቤት ውስጥም ያስተምራል፣ ሰርግ ቤት ያስተምራል፣ ለቅሶ ቤት ያስተምራል፣ መንገድ ላይ ያስተምራል። የማያስተምርበት ቦታ የለም። ክርስቶስ ኢየሱስ ቤት ውስጥ ነበረ የተባለው የሚያስተምርበትን ቦታና አድራሻ ለመጥቀስ ብቻ የተነገረ አይደለም። ሙሉ ሐሳቡን ለመረዳት አብሮ ያለውን አረፍተ ነገር እንመልከተው። ኢየሱስም ቤት ውስጥ ነበረ፣ ብዙ ሰዎችም ከቤት ውጪ ሊያዩት ይፈልጉ ነበራል። ተመልከቱ እንግዲህ አንድ ቤት መሸከምና መያዝ የሚችለው አቅምና መጠን አለው። ከዛ በላይ ከሆነ ቤቱ መሸከም አይችልም፣ ቤቱ መያዝ አይችልም። ክርስቶስ የነበረባት ቤት በጣም ብዙ ሰው ነበረ። እያንዳንዱ ሰው የመጣው ለተለያየ ዓላማ ነው። እየሰማችሁ ነው? ለተለያየ ዓላማ ነው። ክርስቶስ የነበረበት ቤት ላይ የሚገቡ ያለበት ቦታ ላይ የሚኖሩ ሁሉም ቃሉን ለመስማት እስከ መጨረሻው ለመከተል አይደለም። አንዳንዶች ክርስቶስ ያስተምርበት የነበረበት ቦታ ላይ የሚገኙት ቃሉን ለመስማት ሰምተውም እስከ መጨረሻው ለመከተል፣ ሌሎች ክርስቶስ ያስተምርበት የነበረበት ቦታ ላይ የሚገኙት እንጀራ ፈልገው ነው፣ እርቧቸው ጠምቷቸው ለመጥገብ። ሌሎች ክርስቶስ የሚያስተምርበት ቦታ ላይ ይገኙ የነበሩት ተአምራት ፈልገው ነው። እርሱ ብቻ ካልሆነ በቀር ሌላ ሊፈታላቸው የሚችለው ነገር ማንም የለም። እሱ ብቻ ነው ቋጠሮውን መፍታት የሚችለው። ሌሎች ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ውበት ደምግባቱን ለማየት ነው። ያምራል፣ ውብ ነው፣ ደምግባቱ ልዩ ነው ሲባል ስለሚሰሙ እስኪ ደግሞ በጆሮ ሲነገር እንዲህ ከጣፈጠ ካማረ በአይን ደግሞ እንየው ብለው። አምስተኞቹ ደግሞ ይመጡ የነበሩት ለክስ ነው። ከሚናገረው ነገር ከሚያስተምረው ትምህርት ችግር ፈልገው ለማውጣት ማለት ነው። ክርስቶስ ያስተማረባትና የሚያስተምርባት ቤት ማለት ቤተክርስቲያን። ክርስቶስ ያስተማረበት ቤት ውስጥ ብዙ ሰው እንደነበረው ዛሬም ቤተክርስቲያን ውስጥ ብዙ ሰው አለ። ሁሉም ግን የሚመጣው ለተለያየ ዓላማ ነው። ከኛ መካከል ዛሬ ለመማር የመጣ ሰው አለ። ከመማርም አልፎ ቆርጦ የመጣ ሰው አለ። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣ አለ። ሁላችንን እንዲህ አድርገን በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው ይሄ። አንዳንዶቻችን ደግሞ የመጣ ነው ምግብ ፈልገን ነው። መቼም እንደምታውቁት ዘመነ ጽጌ አልፏል እንጂ ሁሌም ቅዳሜ ለእሑድ የሚዘጋጀው ማህሌት ላይ ሁሉም የሚቆመው ቃለ እግዚአብሔሩን አውቆት ነው እንዴ? አይደለም፣ አታስቡ። አንዳንዶቻችን የምንቆመው ርቦን ነው። ካልቆብን አብረን በኋላ ላይ ማን ማህራ ይሰጠናል? አይደለም፣ ማን እህል ይሰጠናል? ማን ያጠግበናል? ስለዚህ ለእህል ለእንጀራ ብሎ የሚቆም ሰው አለ። አርፍዶ ራሱ የሚመጣ ሰው አታውቁም? ሁሉም ነገር ካለቀ በኋላ ነጠላውን አጣፍቶ ምናምን ወዴት ነው ስል የጽጌ እንትን አለ ምናምን ብሎ የሚገባ ማለት ነው። ይሄም አያስነውርም እኮ ቢያንስ እንኳን የት እንጀራ እንዳለ አምኖ ነው የመጣው ቤተክርስቲያን ውስጥ። በነገራችን ላይ በሥርዓተ ቤተክርስቲያን አሁን እየቀረ መጣ እንጂ ይሄም ያለንበትም ቅጽረ ቤተክርስቲያን ጨለማ ስለሆነ አይታይም። ታውቃላችሁ፣ ጽዋ፣ ሰንበቴ መሰል አይነት ነገሮች ቤተክርስቲያን ውስጥ ብቻ ነው የሚካሄዱት። ታውቃላችሁ፣ ወደ ቤት ምናምን እኮ አይሄድም። ቤተክርስቲያን ውስጥ ነው የሚደረገው። ለምን መሰላችሁ? ዝክሩን ለማዘከር ጽዋውን ለማውጣት ሰዎች የሚያዘጋጁት ድግስ አለ አይደለም? ለምግበ ስጋ የሚሆነውን መጠጥና ምግብ ማለት ነው። እሱን ታሳቢ አድርገው የሚያዘጋጁት በዙሪያው ምግብ የሚፈልጉትን ነገር ግን ወጥተው መውርደው መብላት ለተሳናቸው ለእኔ ቢጤዎችን። አሁን ወገኖቼ እኛ ጽዋና ዝክር የምናገናኘውና የምንዘክረው አቅም ለመለካካት ከሆነ ቆይተናል።
የማን ዝክር የተሻለ ነው? ማን እገሌ ዝክር ላይ ተገኘ ለመባል የሚያዘክሩትም በነገራችን ላይ ለመወዳደር ይመስላል። እንዴ እገሌ እኮ አንተ ያንን ሁሉ ሰው ጠርቶ በል ይሄንን ደግሞ አንተ እንዲያርግ ይባላል። ልክ አይደለም። እየሰማችሁ ነው? ይሄ መታረም ስላለበት ከበረከቱ እንድንሳተፍ የተራቡትና የተጠሙትን ሰዎች በማብላት በማጠጣት ከነሱ በረከትን ለመቀበል ሲጀመር አንዱ ሌላው ማስተካከል ያለብን ነገር ደግሞ ልንገራችሁ። ብዙ ጊዜ ላይ እቤታችሁ አንድ ምግብና መጠጥ የናፈቀው ወይም የራበው ሰው ይመጣል። ከመጣ በኋላ ምግብ ትሰጡታላችሁ። ሰሃኑን ዝም ብሎ ቢሰጣችሁ ምንድን ነው የምትሉት? እንዴ ዝም አትበሉ እንጂ ደግሞ ሲጀመርም እንዲህ ዝም አትሉም እንጂ አሁን እንዲሁ ቤተክርስቲያን ስለሆነ ዝም አላችሁ እንጂ እኔ አሁን የኔ ቤት የሆኜ ቤታችሁ መጥቼ ጥፍንግ አድርጌ በልቼ የምፈልገው ሰሃኑን ሰጥቻችሁ ብሄድ ምንድን ነው የምትሉ? ወይም ትቼው ብሄድ አስቀምጨው እግዚአብሔር ይስጥልን ተዋቷሽ ነውር ነው። እግዚአብሔር ይስጥልን አንልም። ጥጋበኛ የኔ ቢጤ ነው የምንለው። ጥጋበኛ አታየውም? ይኸው ሲለምን ለመብላት ለምኖ ነበር። አሁን ሲጠግብ ግን ምን አረገ ነው የምንለው? ይኸው ጠገባ። ሰሃኑንም ጥሎት ሳያመሰግን ሄዳል። እውነት ልንገራችሁ ሰሃኑን ጥለውት የሄዱት የኔ ቢጤዎች ሳይሆን ማመስገን የነበረባቸው እኛ ነበርን። እነሱን እግዚአብሔር ይስጣችሁ ማለት የነበር። ባይኖሩ ኖሮ በምን እንጸድቅ ነበረ? ባይኖሩ ኖሮ ክርስቶስ በእነሱ አምሳል እኮ ተገልጦ አበላችሁኝ አጠጣችሁኝ ብሎ እኮ መንግስቱን ያወርሳል። ግን አያችሁት ምን ያክል ግራ እንደተጋባን። መመስገን ያለበት እንዲያመሰግን ይጠበቃል። ማመስገን ያለበት ካልተመሰገንኩኝ ይላል። ብቻ ፍሬ ነገሩን ልመልሳችሁ ወደ ትምህርታችን። ቤት ውስጥ የሚገኙት ቤተክርስቲያን ውስጥ የሚኖሩ ሰዎች የሚመጡ ሰዎች ምግብን ፈልገው የሚመጡ አሉ። ሌሎች ደግሞ ቤተክርስቲያን ውስጥ አሁን በዚህ ቅጽበት የመጡ ሰዎች ደግሞ ተአምር ፈልገው ይመጡ አሉ። በቃ ዛሬ እግዚአብሔር የሆነ ነገር እንዲያረግ የሆነ ነገር ሹክ እንዲል የሆነ ነገር እንዲያወርድ የሚጠብቅ ሰው አለ። አንዳንዶች ደግሞ የቤተ ክርስቲያን ውበት ስቧችሁ የመጣችሁ አላችሁ። ይሄ ባንዲራው ሲሰቀል መዘምራኑ ክቡራን ካህናት አባቶቻችን ከእንደ ክብራቸው ሲቀም ይሄ ድባቡ የሚወደው ሰው አለ። በቃ ድባቡን የሚወደው ይሄ የሆነ ክብረ በዓላት ላይ ብቻ የሚመጣ ሰው አታውቁ? የሆነ ክብረ በዓል ላይ እያሾከሾከ ይመጣል። እና እንደዚህ አይነቶቹ ሰዎች ማለት ውበት ደምግባት የማረካቸው ሰዎች ናቸው። ደግሞ ይሄ ብቻ አይደለም። አለመታደል ሆኖ ቤተክርስቲያን ውስጥ የሚመጣ ሰው ደግሞ ለክስም ይመጣል። እስኪ ደግሞ ዛሬ ምንድነው የሚሉት እኒ ቄሶች? መቼም እንትን አምጡ ነው እንትን አድርጉ ነው። እስኪ ቆይ ያንን የት እንዳደረጉት ደግሞ ቆይ እስኪ ምናምን ብሎ ለሌላ ክስ ስለሚመጣ ሰው አለ። አሁን ምን ልላችሁ ፈልጌ መሰላችሁ? ክርስቶስ ኢየሱስ ወደ ባህር ከመውጣቱ በፊት ምን ውስጥ ነበር? እስኪ ቤት ውስጥ በሉ። ኧረ እባካችሁ እየሰማችሁ ምን ውስጥ ነበሩ? ቤት ውስጥ ነበረ። ቤት ውስጥ የነበረው ሰው በሙሉ በዚህ ሁሉ ምክንያት ነው የመጣው። ለመማር የመጣውን ሰው እግዚአብሔር ቢያስቀምጠው ጥሩ ነው። ምክንያቱም ለመማር የመጣው ቆርጦ የመጣ ሰው ስለሆነ ለተአምር የመጣውን ለመብላት የመጣውን ውበት ደምግባት ብሎ የመጣውን ለክስ የመጣውን ሰው በሙሉ ክርስቶስ የነበረበት ቤት ውስጥ ነበረ። ምን ማለት መሰላችሁ? በምንም አይነት ምክንያት ኑ ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። እግዚአብሔር እንደኛ አይነት እንደ ሰው እኮ አይደለም። ታውቃላችሁ? ሰው እኮ ነው ለፈለገው ዓላማና ለሚያስፈልገው ነገር ሰውን ካላገኘው የሚያባረው እንጂ እግዚአብሔር አልፈልግህም እኮ ብሎ ያውቅ። እናንተን የሚመስል እናንተንም ሊያስመስል የሚችል ማንም የለም። ለእግዚአብሔር ብቸኛ ደሞዙ ብቸኛ ገንዘቡ እናንተ ናችሁ። እናንተን የሚመስል የለም። ስለዚህ በእኛ ነፍስ አይደራደርም እግዚአብሔር። እኛንን የሰው ነፍስ የበዛ ይመስል እኛ በመጣንበት ምክንያት ሌላው ሰው ካልመጣ አናስገባም አናስወጣም የምንለው እንደዛ ነው። ሊማር የመጣው ሰው ሊበላ የሚመጣውን ሰው ያባረዋል። ሊበላ የመጣው ሰው ሊማር የመጣውን ሰው ይበጠብጠዋል። እንደው አሁን ይሄን እንዲሁም ብላችሁ ታሰሙኛላችሁ እንጂ ምናልባት አሁን ሰንበት ተማሪዎቹ ዳቦ ቆርሰው ቢያዞሩ ማናችንንም አትሰሙን። ነይ እስኪ ማንሽ ጠበል ጻድቅ እኮ አልያዝኩም ምናምን ምንል በቃ ዳቦ ትኩረት በወዲያውን ወደ እህላችን የሚወስደው አስባችሁታል? በዚህ ሁሉ ምክንያት ውስጥ ሆነን አንዳችን ስለመጣን ደስተኛ አይደለን። እኔ በጣም ነው የሚገርመኝ። አንዳንድ ሰው ምን አይነት ሐሳብ አለን መሰላችሁ? እኔ ገሌ ደስ አትለኝም የምንላት ሴትዮ አለች። በቃ ቆሌ ያወዳት በቃ ሳያት ደሜ ይፈላብኛል የሚልም ወንድ አለ። እኔ እምላችሁ ቆይ ችግር እኮ የለም እዚህ ደምህ ይፍላ ችግር የለም። እዚህ ደሜ ፈልቷል ባላያት ያልካትን ሴትዮ መንግስተ ሰማያት አብራ ብትገባስ? እዛም ደም ፈልቶ ሲኦል ልትወርድ ነው። እሷ ካለችበት መንግስተ ሰማያት ሲኦል ይሻለኛል ብለህ
እኔ በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ስለዚህ ክርስቶስ የነበረበት ቤት ብዙ ሰው ይዞ ነበረ፣ ግን መሸከም ከሚችለው አቅም ደግሞ በላይ የሆኑ ሌሎች ሰዎች ውጪ ነበሩ። ስለዚህ ክርስቶስ ከቤት ወደ ባህር ወጣላቸው። ወደ ባህር ማዶ ያሉትን ሰዎች ለማየት ወጣ። ምን ለማለት ነው? ሁለተኛው ትርጉም ቤት ማለት የእያንዳንዳችሁ ቤት ነው። የእያንዳንዳችን ቤት፣ የክርስቲያኖች ቤት፣ ቤተ ክርስቲያን፣ እያንዳንዳችሁ የምትኖሩበት የመኖሪያ ቤታችሁም። ኢየሱስ ከቤት ወደ ባህር ወጣ ማለት ሰው ክርስትና ሕይወቱን የሚኖረው ሊኖረው የሚመቸው ቦታ ላይ ብቻ ሳይሆን መኖር የሚጠበቅበትን ቦታ ዓለምም ላይ ነው ለማለት ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው እዚህ ስንመጣ ነው። አንዳንዶቻችን ከእግዚአብሔር ጋር አብረን እንዳለን የሚታወቀው እልል በሉ ስንባል እልል ስንል፣ አጨብጭቡ ስንባል ስናጨበጭብ ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው በመገለጫዎቻችን ነው። እውነት እግዚአብሔር ይመስገን እቺን ቤተ ክርስቲያን እመቤቴን እድሜና ጤና ይስጣት፣ ሌላ ምንም አይባል። እውነቴን ነው የምላችሁ። ለምን መሰላችሁ? እኛን ክርስቲያን መሆናችን መታወቂያ እንዲሆነን ነጠላ ባትሰጠን፣ እየሰማችሁ ነው? አንገታችን ላይ የምናስረውን ማህተብ ባታደርግልን ኖሮ ማህተብና መስቀል ባይኖር ወገኖቼ እንዴት ነው ተያይተን ክርስቲያን መሆናችን የሚታወቀው? እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። ማን ክርስቲያን መሆናችንን ቤተ ክርስቲያን ካልመጣን በቀር ውጪ ሰው እንዴት ይወቀን? ለዛ እኮ ነው ክርስቲያናዊ ሕይወትን ለመኖር የከበደን። ክርስቲያን ሆነን መታየት በሁሉም ቦታ ሲያቀተን ክርስቲያን ለመሆናችን ማሳያ እንዲሆነን በየቦታዎቻችን ቀሚሳችንን እያንጀረገግን እንመጣለን። እየሰማችሁ ነው? ይሄ ፈሪሳዊ ጠባይ እኮ ነው። ታውቃላችሁ፣ ፈሪሳውያንን ክርስቶስ አንዱ የገሰጻቸው በታይታ በመውደዳቸው ነው። በቃ ሕግ አክባሪ መሆናቸውን ለእግዚአብሔር ቀናኢ መሆናቸው እንዲታይ የማይገኙበት ቦታ የለም። በአደባባይ መካከል ሲጸሉ ይታያሉ። ሕዝብ በሚሰበሰብበት ቦታ ላይ ሲፈርዱ ይገኛሉ። እና ክርስቶስ አልወደዳቸው። ይሄን የምታደርጉት እናንተ ከኔ ጋር እኔም ከናንተ ጋር እንዳለው ሰው እንዲያውቅላችሁ ነው እንጂ እናንተ በእውነት ከኔ ጋር ሆናችሁ አይደለም ማለት። አስመሳዮች ማለት አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። ጸብ እንኳን ቢነሳ አያርገው። ቤተክርስቲያን ውስጥ ሁላችንም ምንድነው የምንባባለው? ቆይ የት ልጠብቅህ ነው የምንለው? ቆይ ውጭ እንገናኛለን። ውጭና እዚህ ምን ለየው? እዚህ ታቦት ስላለ፣ እዚህ ካህናት ስላሉ፣ እዚህ ቤተ መቅደስ ስለሆነ እንዴ? ዓለምና በመላዋ ሁሉ የማን ነው? ክርስቲያኖች የእግዚአብሔር እኮ ነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። ይሄንን ነው ከቤት ወደ ባህር ማዶ ያለው ክርስቶስ። ስለዚህ ቤት ውስጥ ነበረ፣ ወደ ባህር ማዶ ወጣ። ሕዝቡ ሊያዩት ናፍቀው ነበረ። ቤቱ ከመሸከሙ በላይ አቅም በላይ ስለሆነ ልክ ሲወጣላቸው ደስ አላቸው። ክርስቶስን አብረውት ተከተሉት። ልክ ባህሩ ወደ ብጋ ግን ሲደርስ እነሱ ቀሩ። ክርስቶስም ታንኳ ነበረ፣ ታንኳው ላይ ተሳፈረ፣ ወጣና ከነሱ ፈቀቅ አለ። ከዛ በኋላ ማስተማር ጀመረ። ልብ ብላችሁ ስሙ ክርስቲያኖች። ክርስቶስ እውነት እነሱ እንዲያዩት እንደፈለጉ አውቆ ከወጣ እነሱም የሚማሩትን እንዲሰሙ የሚፈልግ ከሆነ ማስተማር የነበረበት ባህር ላይ እየተንሳፈፈ ነው ወይስ ደረቅ መሬት ላይ ቆሞ ነው? ደረቅ መሬት ላይ ቆሞ ነው። ምክንያቱም እየተንቀሳቀሰ አንድ ሰው እንደ ዘመኑ ማይክሮፎን የድምጽ ማጉያ ሳይኖር ሲናገር ድምጹ ራሱ ምን ያደርጋል? ይቆራረጣል። በተገቢ ሁኔታ አይገባም፣ አይሰማም። ስለዚህ ክርስቶስ እውነት እነሱን ለማስተማር የወጣ ከሆነ ለምንድነው አብሯቸው ያልቆመው? ለምንድነው እነሱ ያሉበት ቦታ ላይ ሆኖ ሊያስተምራቸው ያልፈለገው ሲባል በውስጡ ሌላ ትምህርት ስላለው። ክርስቶስ ተሳፍሮ የሄደባት ታንኳ ክርስቲያኖች የቤተ ክርስቲያን ምሳሌ ናት። ታንኳ እንደምታውቁት ከጀልባና ከመርከብ ያነሰ በአቅም ደረጃ ደግሞ አንድ ሰው ብቻ መሸከም እንደምትችል ታንኳ ብዙ ሰው ከተጫነባት ምን ማድረግ ትጀምራለች? መስመጥ ትጀምራለች። መጓጓዣ እኮ ናት ባህር ላይ ግን ከአቅሟ በላይ ከተጫነች ግን ምን ማድረጉ አይቀርም? መስጠሙ አይቀርም። ክርስቶስ የተሳፈረባት ታንኳ ቤተክርስቲያን ናት ማለት ምን ማለት መሰላችሁ? ሰውን እየተመለከታችሁ
በቤተ እግዚአብሔር ላይ በተሾሙ ሰዎች ብቻ እየተመለከታችሁ ቤቱን የሚመሩት እነሱ እንዳይመስላችሁ። ቤቱን የሚመራው የሚያስተዳድረው ታንኳዋ መሸከም የምትችለው ብቸኛው ክርስቶስ ብቻ ነው እያለ ነው። እየሰማችሁ ነው? የቤተ ክርስቲያን ራሷ መሪዋ፣ አለቃዋ በዚህ ሁሉ በባህርና በዓለም ውርጅብኝ ውስጥ እንዳጠፋ የሚጠብቃት የኛ ስንፍናና ድካም ሳይሆን የማን ቸርነትና ረድኤት ነው? የእግዚአብሔር ነው። ታንኳዋ ላይ ክርስቶስ ብቻ መቆሙ የቤተ ክርስቲያኒቷ ራስ የበላይ ተጠያቂ እኔ ነኝ ሲል ነው። ሲጀመር ራሱ እንደው ሩቅ ሄድን እንጂ የተሰባሰባችሁባት ቤተ ክርስቲያን የማን ናት? ክርስቲያኖች መልሱ እንጂ የእግዚአብሔር ነው። ግን የሆነ ነገር ሲሆን እኮ ቤተ ክርስቲያኔን የምትሉት እናንተ የማን ነው? ቤተ ክርስቲያኑ አይዟችሁ። አብዛኛው ሰው ቤተ ክርስቲያን የእሱ ትመስለዋለች። እውነት ነው፣ ጥሩ ነው፣ የኛው ናት። ግን ተቀበለናት ነው እንጂ ባለቤትነቱ የኛ አይደለም። ታስታውሱ ከሆነ ክርስቶስ በፊልጵስዩስ ቂሳሪያ ላይ ተሰብስበው በነበሩበት ጊዜ ላይ ደቀ መዛሙርቱን ጠየቃቸው። ምን አላቸው? ሰዎች የሰውን ልጅ ማን ይሉታል አላቸው። አንዳንዶች ዮሐንስ መጥምቅ ነው ይሉሃል፣ አንዳንዶች ኤርሚያስ ኤልያስ ይሉሃል፣ አንዳንዶች ከነቢያት መካከል አንዱ ነው ይሉሃል አሉት። ስሙ እናንተስ እኔን ማን ትሉኛላችሁ አላቸው። አንተ ሕያው የእግዚአብሔር ልጅ ነህ አለው ቅዱስ ጴጥሮስ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? ጴጥሮስ ሆይ አንተ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ። በዚች ምስክርነትህ ላይም እስኪ አብራችሁ ይበሉ፣ ቤተ ክርስቲያኔን አንጻታለሁ። እስኪ ድገሙት፣ ቤተ ክርስቲያኔን ምን አረጋታለሁ? ምንን ያለው? ስለዚህ ባለቤትነቱ መጀመሪያ ለማን ነው? ታንኳይቱ መጀመሪያ የሱ ናት፣ የራሱ ናት። ቤተ ክርስቲያን ለኛ በስጦታን የተሰጠችን ለኛ እሱ ጋር እንድንገናኝባት በረከት ረድኤት እንድንዝቅባት ነው የተሰጠችው። ንብረትነቷ ግን የማን ነው? የእግዚአብሔር ነው። ለዛ ነው በሰዎች ክፋት፣ በሰዎች ውጣ ውረድ፣ በእያንዳንዳችን ምግባረ ብልሹነት ቤተ ክርስቲያኒቷ ችግር ያለባት እንዳትመስላችሁ። እሷማ ንጽሕት ናት፣ የክርስቶስ አካል ናት። ነውር ነቀፋ ሊገኝባት አይችልም። ተሳፋሪዎቿ ግን ሊበጠብጧት ይችላሉ። እኛ ያለነው ሰዎች ባለመግባባት፣ ባለመስማማት፣ በመጣላት በተለያየ ነገር ግን ልናውካት እንችላለን። የኛ ምግባረ ብልሹነት ሊያስወቅሳት ይችላል እንጂ እሷ ራሷን ግን ቤተክርስቲያናችን ንጽሕት፣ ቅድስት፣ አምሳያም የሌላት ናት። እውነት እግዚአብሔር አምላክ እዚች ቤተክርስቲያን ስለሰበሰበን ክብር ምስጋና ይድረሰው። ሌላ ምንም ሊባል አይችልም፣ ሌላ ምንም ስለማይባል። ስለዚህ የተሳፈረባት ታንኳ ቤተክርስቲያን ናት። ስሙ በደንብ። ሁለተኛ የተሳፈረባት ታንኳ የኛ ሰውነት ናት። የማን ሰውነት አልኳችሁ? የእያንዳንዳችን። እንዳላችሁ ታንኳ መሸከም የሚችለው ስንት ሰው ነው? መልሱ እንጂ አንድ ሰው ብቻ ነው። ከአንድ ሁለት ሶስት በላይ ሲሆን ምን ያደርጋል? ወገኖቼ ለምን ይመስላችኋል ህይወት የከበዳችሁ? ለምን ይመስላችኋል ሁሉም ነገር የማይታለፍ የሚመስላችሁ? ለምን ይመስላችኋል ሁሌ እንደጨለመ ነው እንጂ አንድ ቀን ይነጋል ብለን የማናስበው? ምክንያቱ ይሄው ነው። ታንኳ የተባለች ሰውነታችን ላይ ከእግዚአብሔር ውጪ የጫናቸው ብዙ ኮተቶች አሉ፣ እኛ ጋር መግባት የሌለባቸው። አብረን ኃጢአቱንም ከክርስቶስ ጋር ሰውነታችን ላይ ጭነነዋል፣ ዘረኝነቱንም ጭነነዋል፣ ክፋቱንም ጭነነዋል፣ ነውሩንም ጭነነዋል፣ አድርባይነቱን ሆዳምነቱንም ጭነነዋል። እና እንዴት ሰውነታችን አይበጠበጥም? እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች ለሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም፣ ለሌላ አይሆንም። ነው እንደ እግዚአብሔር አይገርማችሁ? ለሌላ ራሱ እንዲስማማ አድርጎ አይደለም ሰውነታችንን የሰራው። ሰይጣንም ሲመጣ አይስማማውም እኮ የኛ ሰውነት አይፈልገውም። ግን ከእግዚአብሔር ጋር መገዳደር ስለሚፈልግ የሱ የሆነው በሙሉ የራሱ እንደሆነ አስቦ ተመኝቶ ፈልጎ ስለሚመጣ አብሮ ይዳፈረናል እንጂ በፍጹም የሱ እንዳልሆነ ያውቀዋል እሱ ራሱ። ማንም የኛን ሰውነት ከሱ ውጪ ሊያረካትም ሊያስደስታትም ሊያሳርፋትም የሚችል የለም። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። በቃ ይሄ እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። ዘላለም ለማን ኖረው? እኔ በጣም ነው የምንገርመው።
ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ። ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው። መሞት አይቀርም። ብትሳደብ፣ ክፉ ብትናገር፣ ልከበር ብትል፣ ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙኝ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛን። እግዚአብሔርን ብቻ። በቃ አለቅ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ደስ ይላችኋል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው ሁሉንም የተሸከመችው ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ። እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመች ነው። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ በኋላ ማስቻያውን ታዩታላችሁ። እግዚአብሔር ያለበት ነገር ስለማይበጠበጥ ቤተክርስቲያን በየዘመናቱ የሚገጥማትን ፈተና የሚገጥማትን ውጣ ውረድ የቻለችው ማንም ብቻ ስለተሸከመች ነው። አየ እግዚአብሔር ራሱ ያስችላል ማለት። እግዚአብሔር ራሱ ብዙ ነገሮችን መሸከም እንድንችል ያዘጋጃል ማለት ነው። ስለዚህ ክርስቶስ የተሳፈረበት ታንኳ እሱ ነው። አሁንም ግን እንዳልኳችሁ ታንኳው ላይ ሆኖ ለምንድን ነው እነሱን ወደብ ዳር የሚያስተምራቸው ብለን እንጠይቃለን። እንግዲህ ታንኳውና ወደቡ ዳር የሆኑት ሕዝብ የሚለያቸው ባህር ነው እንደሆነ እንደምታውቁት። እነሱ ክርስቶስ ሲያስተምር የሚያስተምረውን ትምህርት ለመስማት ጌታ ወደ እነሱ ይቅረብ ብለን እንዳንናገር ምክንያቱን አሁን ነገርኳችሁ። ሰውነታችሁ ማንም ብቻ ይሸከም ብሎ እያስተማረ ታንኳው ላይ ቆመ። እነሱ ወደቡ ዳር የቀሩት ለምን ይመስላችሁ? ለምሳሌ እንዲረዳችሁ አንድ ታሪክ ልንገራችሁ። ጌታችን ኢየሱስ ክርስቶስ በምድር እየተመላለሰ በሚያስተምርበት ወቅት ላይ ደቀ መዛሙርቱን ከዕለታት አንድ ቀን ከሚያስተምርበት ቦታ በጀልባ ላይ ተሻግራችሁ ጠብቁኝ አላቸው። እሱ አብሯቸው አልሄድም፣ እነሱም ተሳፍረው መንሳፈፍ ጀመሩ። ከተወሰኑ ርቀት በኋላ ከ20 እና ከ30 ምዕራፍ በኋላ ማዕበል ተነሳ። ተጨነቁ፣ ተጠበቡ። ምን ያርጉት? አብሯቸው ቢሆን አንድ ነገር ነው። አሁን የለም እሱ። ስለዚህ ልንሞት ነው ብለው እየጮሁ ሳለ አንድ ሰው ባህሩ ላይ እየተራመዱ አዩ። ጨለማ ስለነበረ ፈሩ። ለምን? ጌታችን እነሱ ባህር ላይ ከመውጣታቸው በፊት አስቀድሞ አጋንንትን ማውጣትና ማባረር እንዲችሉ ስልጣን ሰጥቷቸው ነበር። እነሱ እናቴ ሜዳ ላይ የቀራቸው አጋንንት የለም። ሰው ላይ ያደረውን በሙሉ እያባረሩ ነበር። አሁን ባህር ላይ ወጥተው ታንኳ ላይ ሲገቡ ግን እየሰማችሁ ነው። ጀልባ ላይ መንሳፈፍ ጀምሩ። ከሩቅ ሲራመድ ሲያዩ አይ በቃ አለቀልን ነው። ሜዳ ላይ ያሸነፍነው ሰይጣን አሁን ባህር ላይ መጥቶ ሲጥል ያደረገን ነው ብለው ሲፈሩ ሲቸሩ ሲደነግጡ ክርስቶስ ምን አላቸው? አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ፣ ያ የምትፈሩት ሰይጣን አይደለም እኔ ነኝ አላቸው። ከዛ ቅዱስ ጴጥሮስ ምን ቢያደርግ ጥሩ ነው? ጌታ ወይ ወደ አንተ እንድመጣ አዘዝ አለው። አይገርማችሁ? ልምጣ እኮ ቢለው ደረቅ መሬት ላይ እኮ አይደለም፣ ምን ላይ ነው? ባህር ላይ እኮ ነው። እና ብለህ እዘዘኝ አለው። ናሻ ጴጥሮስ ከነበረበት ቦታ ላይ ወርዶ ባህሩን እየረገጠ መራመድ ጀመረ። እንደምታስታውሱት ብዙም ሳይሄድ
የቆመባት ባህር እንደሆነች ማሰብ ሲጀምር መስመጥ ጀመር። ክርስቶስም አለማመኑን የጠራውን እግዚአብሔርን ነው እንጂ የቆመባትን ባህር መመልከት እንዳልነበረበት ነገረው። እውነት ነው። ከቆማችሁበት መሬት በላይ በነገራችን ላይ ልትተማመኑበት የሚያስፈልገው እግዚአብሔርን። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። አለማመን ግን ሁላችንም ውስጥ ያለ ድክመት ስለሆነ በቅዱስ ጴጥሮስ አየን። እኔን ታሪክ ያነሳሁት ዋነኛው ጭብጡ ለምን መሰላችሁ? ቅዱስ ጴጥሮስ ክርስቶስን ባህር ላይ ሲራመድና ሲሄድ ሲያየው እባክህ ወደ አንተ እንድመጣ እዘዝ ያለው ለምን ይመስላችኋል? ወንድሞቹ ባህር ላይ ሲራመድ እንዲያዩት ነው? አንተ ባህር ላይ መራመድ እኮ ትችላለህ ብለው እንዲያደንቁት ነው? አይደለም። በነገራችን ላይ ቅዱስ ጴጥሮስ ሁሌም የሚቸኩለው ክርስቶስን ስለሚወደው ስለሚያፈቅረው፣ በቃ ብቸኛ ነፍሱ የምትጠማው እሱ ነው። ስለዚህ ያለበት ቦታ ሁሉ መሆን ይፈልጋል። ለዛ እኮ ነው ብዙ ጊዜ ላይ በማስተዋልና በፍቅር ብቻ ነው እንጂ በማስተዋል ስለማይመልስ ታስታውሱ እንደሆነ ክርስቶስ የተሸጠባት የመጨረሻይቱ ዕለት ማለትም ምሴተ ሐሙስ ራቱን ሲያበላቸው ምን ብሏቸው ነበር? ሁላችሁም ጥላችሁ ምን ታረጋላችኋል? ትበታተናላችሁ ሲል ጴጥሮስ ምንድን ነበር ያለው? እኔ በፍጹም ትቼ አልሄድም ሲል ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ አለው? ሶስቴ ትክደኛለህ። አትፍጠን አለው። ተረጋጋ እያለው እኮ ተረጋጉ ነው። ለኛም መልእክቱ እኮ ተረጋጉ ነው። ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ፣ ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስክን ብላችሁ ተረጋጉ እያለን እኮ ነው። ብቻ ግን ቅዱስ ጴጥሮስን ያዘለለውና ወደ ክርስቶስ እንዲመጣ ያረገው ፍቅሩ ነው። ታዲያ አሁን ወደቡ ዳር ያሉትና እሱ ታንኳ ላይ ሆኖ ሲያስተምር የነበሩት ሰዎች ለምንድነው ወደሱ ያልተጠጉት? ብዙ ጊዜ ላይ እግዚአብሔር ለምን ወደኛ አልመጣም እንላለን። እኛ ለምን ወደ እግዚአብሔር አንሄድ? ይሄም እንኳን አንድ ጥያቄ እኮ ነው። እግዚአብሔር ወደ እነሱ ያልመጣበት ምክንያት ካለ እነሱም ወደሱ ያልተጠጉበት ምክንያት አለ። እነሱ እዛው ወደቡ ዳር መቅረታቸው ለምክንያት ነው ይላል ቅዱስ ቄርሎስ ዘእስክንድርያ። እየሰማችሁኝ ነው? እባካችሁ ሐሳባችሁ እዚሁ ወይስ አይታችኋቸው ትጨርሳላችሁ? ያው እንድትበታተኑ ስለማልፈልግ ከተማርን ከልብ እንማር ብዬ ነው። ታያችኋላችሁ። እሺ እንግዲያውስ ሐሳባችሁን እዚሁ አድርጉ። ቃለው ላይ ወደቡ ዳር እንዲቆሙ ወደቡ ዳር እንዲረግጡ ከዛ ቦታ ላይ እንዳይንቀሳቀሱ ያደረጋቸው መስማትም ቢፈልጉ ግን እግዚአብሔርን ስላላፈቀሩት ነው ይላል ቅዱስ ቄርሎስ። ሰው እግዚአብሔርን ሲወደው ሰው እግዚአብሔርን ሲያፈቅረው እርሱ አለበት የተባለበት ቦታ ላይ ለመሄድ ለመድረስ አብሮ ለማደር ለመዋል ይናፍቃል። ጨለማ አይበግረውም። የዮሐንስ ወንጌል ምዕራፍ 20 ላይ አታስታውሷትም? መግደላዊት ማርያምን ደቀ መዛሙርት ሁሉ ተበታትነው በነበሩበት ማንም ክርስቶስ የተቀበረበት መቃብር ላይ ዝር እንዳይል ወታደሮች ቆመው በሚጠብቁበት በዛ በሌሊት እሷ ግን ሌሊቱን ሳትፈራ ትራመድ ነበር። ለምን? ሌሊትን ባያስፈራ ስለሆነ ነው? ሌባ ስለማያጠቃት፣ ሴት ስለሆነች በጣም ጀግና ሆና ነው? አይደለም። ፍቅር ስላላት ነው ለእግዚአብሔር። የእግዚአብሔርን ፍቅር በሁላችን ልቦናችን ላይ ያሳድርብን። ፍቅር ያለው ሰው እግዚአብሔር ካለበት ስለሚሄድ። እነሱ ግን ክርስቶስ ምንድነው እያለ እያስተማረን ያለው መሰላችሁ? ወደቡ ዳር ያለ ሰው ማለት መስማቱን ይፈልጋል ግን ማድረጉን አይፈልግም። አብዛኞቻችን በዚህ ዘመን ላይ ያለን ክርስቲያኖች በነገራችን ላይ ወደቡ ዳር ነው ያለን። ወደቡ ዳር ብዙ ሰው ተመልከቱ። አሁን ቤተክርስቲያን እንዲሆና እንደዛ ሆና ክርስቲያኖች እንዲሆነው እንደዛ ሆነው ሲል ከሩቅ ሆኖ ነው አስተያየት የሚሰጠው። ወደቡ ዳር ሆኖ ለምን አትገባም? አንተን አይመለከትህም እንዴ? ከወደቡ ዳር ሆኖማ መናገር፣ መጮህ፣ አስተያየት መስጠት በጣም ቀላል ነው። እኛንን መግባት ያለብን መጠጋት ያለብን። ለስንት ዘመናት በቃ አይ ቤተክርስቲያን በሩቅ ነው እናቴ፣ ውስጥ ስትገባ እና ከስንቱ ጋር ትችለዋለህ፣ ደሞ እዛ የሆነ ነገር አለ ምናምን እያሉ ወላጆቻችንም ጭምር እኛንም ያስፈራሩን ነበር። ታውቃላችሁ? አታ ያስፈራሯችሁም እናንተ በርቀት ነው እናቴ እንዳትጠጊዋ፣ ሌላ ችግር ደግሞ ቢያመጡብሽ ነው የሚመለከተኝ ምን አንላለን እንዴ? ሰው ቤተክርስቲያን ውስጥ ዳር ነው መሆን ያለበት ወይስ መግባት ነው ያለበት? መግባት እኮ ነው ያለበት፣ እንዲያው መጠጋት ነው ያለበት። እግዚአብሔር ካለበት አብሮ ለመኖር ነው እንጂ አብዛኞቻችን ሐሳብ ስንሰጥ አስተያየት ስንሰጥ ለጠፋው ጥፋት ለተደረገው ማናቸውም ክፉ የሆኑ ነገሮች በሙሉ ራሳችንን አውጥተን ነው አስተያየት የምንሰጠው። ራሳችንን አግልለን ራሳችንን ማንጠየቅ ይመስል ወጣ ለቀቅ ብለን እንዲህ እንዳይመስል
እግዚአብሔር ሁላችንም በተሰፈርንበት ቁና ይሰፍረናል። በደንብ አድርጎ ሁላችንም እንጠየቃለን። ያጠፋው ስለ ጥፋቱ ዳር የቆመውም ሶስት ዳር ስለቆመ ይጠየቃታል። ይሄ እርግጥ ነው። ቤተክርስቲያን ውስጥ መግባት፣ መሰብሰብ፣ አንድ መሆን እንዲያውም የሚያስፈልገን በዚህ ጊዜ ነበር። ሁላችንም ተጠቅልለን መግባት የነበረብን። ለዛ ነው ክርስቶስ ወደቡ ዳር ቆሞ ሲመለከታቸው እያዘነ እኮ ነው የሚያስተምራቸው። ብትወዱኝማ ኖሮ ትጠጉ ነበራል። አብዛኞቻችን ለዛ ነው መውደዳችን በአፋችን ነው እንጂ በተግባራችን አይታይም። እግዚአብሔርን መፈለጋችን በንግግራችን ነው እንጂ በሕይወታችን አይነበብም። ስለዚህ ክርስቶስ ይሄንን ነገራቸውን ለመቅረፍ ስለፈለገ በምሳሌ ማስተማር ጀመረ። ይሄ የተነበበው ምሳሌ ሁላችሁም ታውቁታላችሁ። ዘሪ ዘርን ሊዘራ ወጣ የሚል እስኪ ዘሪ በሉ። ዘርን ምን ሊያደርግ ወጣ? ገበሬ ዘርን ሊዘራ የሚወጣው መጀመሪያ መሬቱ ምን ሲሆን? ሲለሰልስ እና ዘርን ለመቀበል ምን ሲሆን? ምቹና ዝግጁ ሲሆን አይደል? መሬቱ ግን ብቻ አይደለም ወቅትም ጭምር አይደል? ገብስ በሚዘራበት ጊዜ ላይ በቆሎ አይዘራም።